No, I know. ስታሳድግሽ ሲንግል ማም አይደለችም? ኦኬ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነው አይደል? በትክክል ጂጂ ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው ማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቃላትን አድርጋለሁ፣ ከዛ በኋላ ነገር ይደርሳል። ግን እሷን ለማም ከስብር በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም ለልጆች ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሃርድ ነው እና መጀመሪያ እናትየው በቃ ማረጋጋትና አይዞሽ ማለት ምንም ነገር እንደማይፈጠር ጋራንተር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክና ምንም ነገር እንዳታስብ እሷ ማለት። ሁለተኛው ሌላ ነገር ሳትፈጥሩ መማር መስራት፣ በተገኘው አጋጣሚ ህይወታችሁን የምትለውጡበት መንገድ፣ ከዛ በኋላ ሁሉ ነገር ይደርሳል። ኦኬ አንዳንድ አጓጉል የሆኑ ፎቶች ምናምን እንዳትለጥፍ። ይሄ በቃ ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ። ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባክግራውንዳችሁ የቆሸሸና የወደቀ መሆን የለበትም። የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩ እንድታረጋላችሁ። ከእነዚህ አይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከኛ ተማሩ። ፊውቸራችሁ እንዲያምር። አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለኝ። ለዛ ነው ማታ ያልኩት። ሌላው ደግሞ ምን አለ ምን ችግር አለው ምናምን ይሄ ባህላችን አይደለም እና አማራው ደግሞ ሞርት አንተ አድገህበታል። የኛን ባህል የኛን እናቶች ታውቃለህ፣ የኛን ፋሚሊዎች ታውቃለህና ተጠንቀቅ። እኔ በቃ እሱን እንድትጠነቀቅ። ሌላው በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና በቃ ማሰባችን እንዴት ነው? ደስ ይላል። ስታገኛት ደስ አለክ እንዴ? በጣም ይሄ ሁሉ የሚሳደጋለ ህዝብ ድንገት ዲጄ ምክንያቱም ሲንግል ስለሆነ ብቻ ነው። እኔ ላይቭ ላይ ነበርኩኝ ሳያችሁ ድንግጥን ያልኩት ምክንያቱም በነገርኩ ወጣይ እኔ ሊዛለክን ጥሩ ነው አለመቀረጹ እንጂ ወይኔ እንደዚህና አሞራው ተገናኘው እየጮኩኝ ደስ አለች። ግራቷ አቀባበሏ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ባይደው ግን ጋይ ነገርሽ ቢዚ እንዲያም በሶሻል ሚዲያ ባታል በጣም ወጥሽ ማለት በቃ ሪስፔክት የዘለት ነው። በስመ አብ ሙሽራን የመሰለች እኮ ደነገጥኩ እኮ። ሰው በሌለበት እንደው ልታለው ነው ልትፈርም ነው ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ
እኔ ወላሞራው ያንድ ታሪክ ልንገርህ። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ? እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናማረገላት። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለኝ። የዛሬ ልንገርህ መሳሪያ ነበር ሳስፈልግና ሳዘጋጀ ነበር ወይ ላጠፋቸው ወይ ይሄ መጥፎ ነው ማለት በራሴ የደረሰው ነው ነገር እና ሰው ነው ከዚህ ቤት አልወጣሁም። ወይ ለፖሊስ እንናገራለን አጠፋቸዋለሁ ብዬ በቃ ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር እንዳታረጉት ነው። ቤተሰብ አሳድጓል ምንም ቢሆን እና ኦኬ እናመሰግናለን። እኔም አመሰግናለሁ። ኦኬ አምሮ ፕሮሚስ ማሚ ሳትኖር ምንም ነገር ፕሮሚስ ዳዚ ዴዚ ፕሮሚስ ምን ዶንት ዱ ዊዛውት ማሚ Okay. Yeah? Okay. Okay, እናወራለን በውስጥ ኦኬ Okay.